ተመልካቾች ዛሬ የማወራችሁ ስለ ስፖርት ነው። ብዙ አይነት የስፖርት አይነቶች ከመኖራቸው ጋር ዛሬ ግን አንዱ የሆነውን የስፖርት አይነት እናወራለን ማለት ነው። እሱም ምንድነው? ማርሻል አርት ወይም የቻይናው ሹ ወታደራዊና ባህላዊ ስልጠና ስለሚባሉ የስፖርት አይነት እናወራለን። አብዛኞቻችን ሲወራ ሰምተን ይሆናል። እንዲሁም ደግሞ የማርሻል አርት ስልጠና ያደረግን ሰዎች እንኖራለን ማለት ነው። ይህ የስፖርት አይነት አብዛኛውን ጊዜ የእጅ ስራዎች ይበዙበታል። ቢሆንም ግን እጅን ከእግር ጋር በማቀናጀት የሚሰራ ምርጥ የስፖርት አይነት ነው። ጥሩ የሆነ የአካል ብቃት እንቅስቃሴ እንዲሁም የጥንካሬ ስራዎች በአብዛኛው ይሰጡበታል ማለት ነው። እንዲሁም በተለያየ የመሳሪያ አይነቶች የሚሰራ የስፖርት አይነት ነው። ከነዚህም ውስጥ ለአብነት ያክል የወራዴ፣ የሰይፍ፣ የጦር፣ የዱላ እንዲሁም የሌሎች መሳሪያዎች ስልጠና ይሰጡበታል። እነዚህ መሳሪያዎች ከእጅና ከእግር ጋር በተጨማሪ ተቀናጅተው የሚሰሩ የስፖርት አይነቶች ናቸው። ለሰው ልጆች በጣም አስፈላጊ የሆኑ ስፖርታዊ ስልጠናዎች ናቸው እና ሁሉም ሰው ሊሰለጥነው ይገባል ብዬ አስባለሁ። መስራትን ለሚያስቡት ሁሉ የእድሜ ገደብ የለው። በልጅነት ቢጀመር በጣም ይመረጣል። ነገር ግን አሁን ማንኛውም ባለበት የእድሜ ክልል ሆኖ ማሰልጠን ይችላል ማለት ነው። ስፖርቱ የሚፈልገው ጊዜ ብቻ ነው፣ ጊዜ መስጠት ነው ማለት ነው። ምናልባት ስንጀምረው የማሰልቸትና የማድከም ሁኔታ ይታይበታል። ግን በትዕግስት የተወሰኑ ጊዜዎችን ካሳለፍን ስፖርቱ በራሱ እንድናፈቅሮ ያደርገናል ማለት ነው። ተመልካቾቼ ለዛሬ ይህን ካልኳችሁ በቂ ነው። በሌላ ጊዜ ተመልሼ እመጣለሁ። ቻው።